ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች ዛሬ በዓለም ዙሪያ በመካከለኛው ምስራቅ እያነጋገረ ስላለውና ውጥረቱ ወደ ለየለት አዲስ ደረጃ ስለተሸጋገረው አስፈሪ ሁኔታ እጅግ አዲስ መረጃዎችን ይዘንላችሁ ቀርበናል። ነገሩ አሁን ከቁጥጥር ውጭ ሆኗል። ፕሬዚዳንቱ ዶናልድ ትራምፕ ለኮንግረሱ በላኩት አስቸኳይ ደብዳቤ ላይ አሜሪካ ከኢራን ጋር የነበራትን የሰኔ ወር ስምምነት አፍርሳ በይፋ ጦርነት ውስጥ መግባቱን አረጋግጠዋል። ነገር ግን ዓለምን ያስደነገጠው ትልቁ ቦምብ ትራምፕ የሆርሙዝ መስመጥን ከኢራን ጥቃት የምንጠብቀው እኛ በመሆናችን በዚህ የባህር መስመር የሚያልፉ ማናቸው መርከቦች 20% የጥበቃ ክፍያ ወይም ኮሚሽን ለአሜሪካ መክፈል አለባቸው ማለታቸው ነው። ይህንንም ተከትሎ ታላላቅ የዓለም መሪዎች በቁጣ ተነስተዋል። በጎልፍ ባህር ሰላጤ ውስጥ ደግሞ የኢራን ክሩዝ ሚሳይሎች የኤሚሬትስ የነዳጅ ጫኝ መርከቦችን መትተዋል። ይህንን ሁሉ ትኩስ መረጃዎችን ከታማኝ ዓለም አቀፍ ምንጮች አሰባስበናል። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግና እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩ እያልኩ ቀጥታ ወደ መረጃው የምወስዳችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ትናንትና ሐምሌ 6 ቀን 2018 ዓ.ም ፕሬዚዳንት ዶናልድ ትራምፕ በራሳቸው የትሩዝ ሶሻል ማህበራዊ ገጻቸው ላይ ባስተላለፉት መልእክት አሜሪካ ከዛሬ ጀምሮ የሆርሙዝ መስመጥ ጠባቂ ወይንም ዘ ጋርዲያን ኦፍ ሆርሙዝ ስትሬት መሆኗን በይፋ አውጀዋል። ትራምፕ እንዳሉት ከሆነ በዚህ አስቸጋሪ የባህር ክልል ውስጥ መርከቦችን ለመጠበቅ የሚወጣውን ወጪ ለመሸፈን የሚያልፉት ማናቸውም ጭነቶች ላይ 20% ክፍያ እንዲከፍሉ ይገደዳሉ። በተለይም እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ የባህሬን እና ኩዌት ያሉ የአረብ ሀገራት ይህንን ክፍያ እንዲፈጽሙ አሳስበዋል። ይህ ትራምፕ ያልተጠበቀ ውሳኔ ታዲያ የዓለም አቀፍን ሕግ የጣሰ ነው የሚል ታላላቅ ሀገራትን አስቆጥቷል። ዛሬ ሐምሌ 7 ቀን ማለዳ የብራዚሉ ፕሬዝዳንት በሰጡት መግለጫ አሜሪካን ክፉኛ ወርተዋል። ሉላ ዳሊ ሲልቪ እንዳሉት ከሆነ አሜሪካ በሆርሙዝ መስመጥ ላይ የ20% ክፍያ ይጠይቃለው ማለቷ ሀገሪቱን ወደ የባህር ዘራፊነት ወይንም ፕሬት ስቴት ይቀይራታል ሲሉ በአደባባይ ወቅሰዋል። ዓለም አቀፍ የንግድ መርከቦችም ይህ ክፍያ በታሪክ ታይቶ የማይታወቅ የዋጋ ንረት ያስከትላል በሚል ድንጋጤ ውስጥ ናቸው። በሌላ በኩል ደግሞ ሁኔታው በንግግር ብቻ አልተወሰነም፣ ወደ ተግባር ተሸጋግሯል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ዛሬ ከሰዓታት በፊት ባወጣው አስቸኳይ መግለጫ በኦማን የባህር ክልል ውስጥ በደቡባዊ የሆርሙዝ መስመር ላይ ሲጓዙ የነበሩ 2 የኤሚሬትስ የነዳጅ ጫኝ መርከቦች በኢራን የክሩዝ ሚሳይሎች መመታታቸው በይፋ አረጋግጠዋል። በዚህ እጅግ አስፈሪ ጥቃት ሳቢያ በአንደኛው መርከብ ላይ የነበረው አንድ የህንድ ዜግነት ያለው የመርከብ ሰራተኛ ወዲያውኑ ህይወት ያለፈ ሲሆን ሌሎቹ 8 ሰራተኞች ደግሞ ከባድ የአካል ጉዳት ደርሶባቸዋል። ምንም እንኳን በሁለቱ መርከቦች ላይ የተቀሰቀሰው የእሳት አደጋ መቋጠር ቢቻልም የኤሚሬትስ መንግስት ግን ይህንን ጥቃት የሉዓላዊነት ድንበር መጣስ በሚል አውግዘውታል። የኢራኑ ክፍል መንግስታዊ ፋርሲ ዜና ወኪል ፋርስ ኒው ኤጀንሲ በበኩሉ የኢራን በጦር በአረብ ባህር ሰላጤ አካባቢ የሚገኙ የአሜሪካ ይዞታዎችንና ከአሜሪካ ጋር የሚተባበሩ መርከቦችን መምታቱን በይፋ አምኗል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዩኤንኤ ዋና ጸሐፊ አንቶኒዮ ጉቴሬስ በአሁኑ ሰዓት በአካባቢው ላይ ያለው የሰው ልጆች ደህንነት እጅግ እንዳሳሰባቸው ገልጿል። በተመድ የባህር ላይ ድርጅት አይኤምኦ መረጃ መሰረት በአሁኑ ሰዓት ከ6000 በላይ የሚሆኑ ንጹሃን የዓለም መርከበኞች በዚህ የጦርነት ቀጠና ውስጥ መውጫ አጥተው በመርከቦቻቸው ላይ ታስረው ይገኛሉ። ይህ የሆርሙዝ መስመጥ በድጋሚ መዘጋት ደግሞ የዓለም ነዳጅ ገበያ ላይ እጅግ ታላቅ ድንጋጤን ፈጥሯል። ትናንትና ብቻ በአንድ ጀንበር የዓለም የነዳጅ ዋጋ ከ9% በላይ አሻቅቧል። ዛሬ ዋጋው በከፍተኛ ፍጥነት መጨመሩን ቀጥሏል። ይህ መረጃ የሚያሳየው ውጥረቱ በአስቸኳይ ካልበረደ ወደፊት የሚቀጥሉት ጥቂት ሳምንታት ውስጥ በዓለም ዙሪያ የነዳጅ እጥረትና የኑሮ ውድነት መከሰቱ የማይቀሬ መሆኑን ነው። ውድ የብርሃን ኒውስ ቤተሰቦቻችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጥበቃው ክፍያ ካልከፈላችሁ በሚል የጣሉት የ20% ቀረጥ አረቦችን ከኢራን ጥቃት ይታደጋቸዋል ትላላችሁ ወይስ የብራዚሉ ፕሬዝዳንት እንዳሉት አሜሪካ እውነትም ወደ ባህር ላይ ዘራፊነት እየተቀየረች ነው? ሐሳብ አስተያየታችሁን ኮሜንት ስር ላይ አጋሩልኝ። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ